ጊዜ እየቆጠረ ነው። በዕድሜው ላይ ዕድሜ እየጨመሩ ነው። ነፍሶስ ወደ ዘላለማዊ ሕይወት እየሄደች ይሆን? እንደ ዘላለማዊ እረፍት ያለ ሕይወት፣ የማይበርድ ደስታ የሚሰጥ ፍቅር ከወዴት ይገኛል? ከ2000 ዓመት በፊት ዓለም በጨለማ ተውጣ በነበረችበት በዚያን ወቅት ብርሃን ወደዚህ ዓለም መጣ። በጨለማ የሚኖር ሕዝብ ብርሃን ወጣለት። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። ምድር ግን ጨለማውን ወደደች፣ ጭራሽ ብርሃንን ታሳድደው ጀመር። እኔ የእናንተ ንጉሥ ነኝ አለ ምድራዊው ንጉሥ። ሰማዩን ምድሩን የፈጠረ የነገሥታት ንጉሥ ቃል ሥጋ ሆኖ በምድር መገለጡን ያላወቀ በዚያ ታሪካዊ ዘመን አንዲት ብላቴና የብርሃን እናት ሆና ተገኘች። በዚያ የጭካኔ ዘመን ጭካኔ በገዘፈበት ዓለም የትሕትና እመቤት የፍቅር እናት ሆና ለመድመቅ በጸጋ ተገለጠች። ከዘመናት በፊት የነበረው ጊዜና ቦታ የማይወስኑትን እሳት እሷ ወለደችው። እሾህና ሜኬላ ያበቀለችው ምድር ግን ከብርሃን ጨለማን፣ ከነጻነት ባርነትን፣ ከሕይወት ሞትን መርጣ ገና ከእናቱ እቅፍ እያለ ታሳድደው ጀመር። ቃል ሥጋ ሆኖ ቢገለጥም ወገኖቹ አልተቀበሉትም። እንዲያውም ሊገሉት ፈለጉ። ወላዲተ ቃል ቃልን ይዛ ተሰደደች። የመለኮት እናት እግሮቿ የረገጡት እንባዋ የፈሰሰበት ያ ምድር ዛሬም ድረስ በረከት በውስጡ ይዞ አለ። ምድረ ግብፅ የቅዱሳን መጠጊያ፣ የምንኩስና መፍለቂያ። በረሃዎችን ያለመለመውን አባይን ተከትለን ግብፅ ገብተናል። አባይ እዚህ ሕይወት ነው። ግብፅ ያለ አባይ መተንፈስ አትችልም። የሚጠጡት ውሃ፣ የሚበሉት ውሃ፣ የሚያበሩት ውሃ፣ ኢንዱስትሪያቸው ውሃ ሁሉ አባይ ነው። በምድራችን ረጅሙ ወንዝ አባይ ለግብፅ የበረሃ ሲሳይ ነው። በአባይ የደመቀችውን የካይሮ ከተማ አይተን ወደ ታሪክ እንለፍ። ታሪክ በመጽሐፍ ላይ ብቻ የሚቀመጥ አይደለም። 1000 ዓመታት ተሻግሮ በሕይወት የሚኖር አካል ያለው ተራማጅ ነው እንጂ። ከዓለም ጫጫታ በስተጀርባ በግብፅ ማዕከላዊ በረሃዎች ለዘመናት ዓለምን ያስገረሙ መንፈሳዊ ታሪኮች ዛሬም 1000 ዓመታትን አስቆጥረው ይገኛሉ። ታሪክ በመንፈሳዊ መንገድ ሲጻፍ ደግሞ ሕይወት የሚቀይር ነፍስ የሚያድስ ይሆናል። ውሃ የሚበላ፣ ውሃ የሚጠጣ፣ ውሃ የኃይል ምንጭ፣ ውሃ ውበት፣ ውሃ የቱሪዝም ገቢ፣ ውሃ የአገር ኢኮኖሚ መዝገብ መሆኑን ለመረዳት ግብፅ ምሳሌ ሀገር ናት። አባይ የግብፅ የመኖር ሕልውና መሠረት ነው። አባይ ከሌለ ግብፅ የለችም። አባይ ለግብፅ ሕይወቷ ነው። የአገሬ ሰው የአባይ ውሃ ነው ጠበል፣ ሀገር ምድሩን የሚኩል
እያለ ቅኔ የዘረፈው ለዚህ ነው። አባይ ለግብፅ ገዳማትም የልምላሜ ውበት፣ የገዳማቱ ሀብት ምንጭ ነው። የአባይን ወንዝ ሸለቆ ተፋሰስ ተከትለው የተመሠረቱት ገዳማቱ የክርስትና ማዕከል፣ የምንኩስና ሥርዓት መገኛ፣ የታሪክ መዛግብት ናቸው። ገነትን የሚያጠጣ ተብሎ በመጽሐፍ የተጠቀሰው አባይ የገዳማቱ መልክ፣ የውበታቸው አስኳል ሆኖ ለዓይን ማራኪ አድርጓቸዋል። በአራተኛውና በአምስተኛው ክፍለ ዘመን አባይን ተከትለው ከተገነቡት ቅዱሳን ገዳማት መካከል እስኪ ደግሞ አሁን ጥቂቶቹን እንመልከት። በአባይ ወንዝ በስተምዕራብ በአስዩት ግዛት የምትገኝ ሲሆን ቅድስት ድንግል ማርያም በስደት ዘመኗ ከልጇ ከወዳጇ ጋር 185 ቀናት ያረፈችበት ገዳም ነው። የመጽሐፍ ቅዱስ ታሪክ አጥኚዎች ሁለተኛዋ ኢየሩሳሌም እያሉ የሚጠራት ቁስቋም የእግዚአብሔር መልአክ ለቅዱስ ዮሴፍ ተገልጦ የሕፃኑን ነፍስ የፈለጉት ሞተዋልና ተነስተህ ወደ እስራኤል ተመለስ ብሎ የነገረበት የምሥራች ቃል የተሰማበት ገዳም ናት። በገዳሙ ክርስቶስ በልጅነቱ ይተኛባት የነበረች ድንጋይ ዛሬ መንበር ሆና በቤተ መቅደሱ ትገኛለች። ኅዳር 6 ቀን የቅድስት ድንግል ማርያም የስደት ዘመን ማክተሚያ የመልአኩ ቃል የተሰማበት ነውና በግብፅ በከፍተኛ ድምቀት ይከበራል። በረሃውን ባሰብ ጊዜ የግብፅን አሸዋ ክነት አንቺ ትንሽ ብላቴና ነረ እንዴት ቻልሽው በእውነት አንቺ ትንሽ ብላቴና ነረ እንዴት ቻልሽው በእውነት። የዋዲ አልናትሩን ገዳማት በ360 ዓመተ ምህረት በአባ መቃርስ የተመሠረተው የአባ መቃርስ ገዳም፣ በአራተኛው ክፍለ ዘመን የተመሠረተው የአባ ቢሾይ ገዳም፣ በስድስተኛው ክፍለ ዘመን የተገደመው የሶይሪያን ገዳም እና የባራሙስ ገዳም በአባይ ወንዝ መተላለፊያ ላይ የተገደሙ በረሃውን ዓለም ልመው የሚታዩ መንፈስ አዳሽ ገዳማት ናቸው። አሁን ደግሞ ወደ ማንሺያት ናስር ወደምትባል ቦታ እየሄድን ነው። በግብፅ ዋና ከተማ ካይሮ ዳርቻ በሙቃተም ተራራ ስር የምትገኝ ልዩ ስፍራ ናት። በከተማዋ ውስጥ 60 ሺህ የሚጠጉ ነዋሪዎች አሉ። እነዚህ በአብዛኛው ክርስቲያኖች ናቸው። ግብፃውያን ዛባሊን እያሉ ነው የሚጠሯቸው። የቆሻሻ ሰዎች ወይም ቆሻሻ ሰብሳቢዎች እንደማለት ነው ቃሉ ሲተረጎም። በወቅቱ የነበሩት መንግስታት ሙስሊሞች ስለነበሩ ክርስቲያኖች በእምነታቸው ጽናት እንዳይኖራቸው ቆሻሻ መጣያ በሆነ አካባቢ እንዲኖሩ አስገድዷቸው ነበር። እግዚአብሔር ግን ከዚህ ከቆሻሻ አካባቢ እጅግ አስደናቂ ጥበብ በእነሱ ላይ አፈለቀ። ቆሻሻውን እንደገና ጥቅም ላይ እንዲውል ሪሳይክል አድርገው ሀብት እንዲሆን አደረጉት። ዛሬ በግብፅ ሀገር ከሚገኙ ሀብት ከሚንቀሳቀስባቸው መንደሮች አንዷ ለመሆን ይቺ አካባቢ በቅታለች። የቆሻሻ ከተማ። በዚች ከተማ ለክርስቲያኖች ጥበብ የሰጠ እግዚአብሔር ሌላ አስደናቂ ተአምር ደግሞ በተራራው ላይ ያሳይቷል። በ10ኛው መቶ ክፍለ ዘመን የእስልምና መሪ ግብፅን ያስተዳድር የነበረው ካሊፋ አልሙኡይዝ ለክርስቲያኖች አንድ ጥያቄ ጠይቆ ነበር። መጽሐፋችሁ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ወዲያ ተሻገር ብትሉት ይሻገራል ይላል። እስኪ ሃይማኖታችሁ እውነት ከሆነ ይህንን በተግባር አሳዩኝ፣ ይህ ካልሆነ ግን ሰይፌ ትበላችኋለች ብሎ ጥያቄውን በወቅቱ በግብፅ ቤተ ክርስቲያን መሪ ለነበሩት ለአቡነ አብርሃም ሶርያዊ ያቀረበ። እሳቸው ለ3 ቀናት ጾም ጸሎት አዘዙ። በሦስተኛው ቀን የጥያቄው መልስ ስምዖን ከተባለ ቅዱስ ጋር እንደሚገኝ ድንግል ማርያም ተገልጣ ነገረቻቸው። በሙቀተም ተራራ ንጉሡን ተከትለው የመጡ ብዙ ሰዎች እንዲሁም ደግሞ በጣም ብዙ ክርስቲያኖች ተሰብስበዋል። በዚህ መሃል ንጉሡ አንድ ቃል ተናገረ። በሉ ሃይማኖታችሁን እንይ
እምነታችሁን አሳዩን አለ። በዚህ መሃል ስምዖን ጫማ ሰፊው ወደ ተራራው ጫፍ መጣ። ድንግል ማርያም ተገልጣ እንዲህ ብላኛለች፣ ለ49 ጊዜ ኪርያላይሶን እያላችሁ ስገዱ፣ አትፍሩ፣ አይዟችሁ፣ ተራራው ይሸሻል አላቸው። ሕዝቡ ሁሉ በአቡነ አብርሃም መሪነት ደግሞም በስምዖን ኃይለኛ ድምፅ 49 ጊዜ ኪርያላይሶን አምላክ ሆይ ማረን እያሉ ሰገዱ። በብርሃን ቀመር፣ በሰንበተ ሰንበታት ቀመር፣ በአብ ቀመር 49 ላይ ሲደርሱ ተራራው መንቀጥቀጥ ጀመረ። ስምዖንም ተራራውን እንዲነሳ አዘዘው። 3 ጊዜ ከፍ ብሎ ተንቀሳቀሰ። ለሁለት ተከፍሎ በመሃሉ የፀሐይ ብርሃን ታየች። ንጉሡ ደነገጠ፣ ማመን አቃተው። ግን እውነት በፊቱ ቆመች። ይህ ታሪክ የተፈጸመበት ቦታ ዛሬ እንዲህ ባለ መልኩ 7 ቤተ ክርስቲያናት ተሰርተውበታል። የስምዖን ጫማ ሰፊው ተአምር የተከሰተበት ድንቅ ስፍራ። እንደምታዩት በዋሻው ውስጥ ልዩ ቤተ ክርስቲያን አለ። 20,000 ሰዎችን ማስተናገድ የሚችል ስቴዲየም መሳይም ተገንብቶ ይታያል። ግብፃውያን የቅዳሜና የእሁድ ማዋያቸው፣ መማሪያቸው፣ መጠመቂያቸው እዚህ ስፍራ ነው። በግብፅ መካከለኛ ክፍል ከካይሮ በስተደቡብ 375 ኪሎ ሜትር ርቃ በአባይ ወንዝ ተፋሰስ ላይ የምትገኝ እጅግ ጥንታዊና ታሪካዊ ከተማ ናት። ከተማዋ በፈርዖኖች ዘመን ጀምሮ የነበረች ሲሆን በክርስትና ታሪክ በተለይም ከቅድስት ድንግል ማርያም ስደት ጋር በተያያዘ በዓለም አቀፍ ደረጃ ትልቅ ስም አላት። በአስዩት ከተማ እጅግ በጣም ውብ የሆኑ መንፈስ የሚያድሱ በቃል ኪዳን የተሞሉ በርካታ ገዳማት በዙሪያዋ ይገኛሉ። በግብፅ ድንግል ማርያም ለ7 ቀን የጸለየችበት ድሮንካ ገዳም፣ ለ3 ቀን ያረፈችበትና የክርስቶስ ክንድ ድንጋይ ያቆመበት ዘንባባ ማርያም ገዳም፣ ከ250 ሺህ በላይ ተገልጣ ድንግል ማርያምን የተመለከቱበት ዘይቱን ማርያም፣ የመጀመሪያዋ የድንግል መገለጥ የታየባት እና በስደት ጊዜዋ ለ17 ቀን የቆየችበት ደብረ ምጥማቅ፣ ደግሞም በስተ መጨረሻ ከፖርት ሳይድ ከድንግል ማርያም ከእጇ የሚፈሰው ወዝ ለብዙዎች ፈውስ የሆነበት የኪዳነ ምሕረትና የአባ ቢሾይ ቤተ ክርስቲያን፣ እነዚህን ሁሉ እናገኛለን። ቃል ኪዳኑ ደግሞ ነፍስን የሚያጠራ የኃጢአት ቆሻሻን የሚያጠብ ነው። ለሥጋ ሕመም ፈውስ የሚሸመትበት የሚገኝበትም ነው። ወደ በረሃዎቹ ስናልፍ 1500 ደረጃ ወጥተን የምናገኘው የአባ እንጦስ ዋሻ፣ በተራራ መሃል የሚገኘው የአባ ፓውሊ ገዳም፣ ልብ መሳጩ በአማላጅነቱ የተሾመው የማርሚናስ ገዳም፣ እነዚህ ሁሉ ግብፅን የቀደሱ የባረኩ የበረከት ቃል ኪዳን ቦታዎች ናቸው። እኛም ይህን ተገንዝበን በገዳማቱ ሱባኤውን ልናሳልፍ ጉዞ አዘጋጅተናል። ይህ ጉዞ መንፈስ የሚያድስ ከመለኮት ጋር የሚያገናኝ የጸሎት መልስ የሚገኝበት ነውና እንድትጠቀሙበት እንጋብዛችኋለን። በየትኛውም መለኪያ፣ በየትኛውም መስፈርት፣ የትኛውም ሀብት የሚሰጡት ደስታና እርካታ ነፍሶን ሊያስደስት አይችልም። የግብፅ ገዳማት ግን ለነፍሶ መረጋጋትና ደስታን ይሰጣሉ። ኑ አብረን እንጓዝ። ከሐምሌ 28 እስከ ነሐሴ 18 በግብፅ ገዳማት የእመቤታችንን ሱባኤ እናሳልፍ።